ጥንቃቄ ስፔሻሊ ብረት መሰሩ ሰዎች ወይም ብረት የሚሰራ ሰው ለምታውቁት ወዳጅ በጠቅላላ ይሄን ቪዲዮ ላኩላቸው። በቅርቡ እንግዲህ የገብርኤልን ጉዳይ ማንም ያልሰማ ሰው የለም። ብራዚላዊ ቦዲ ቢልደር ገና 22 ዓመቱ ነው። እንግዲህ ሰውነቱ በጣም ነው የሚያምረው። እዚህ ጋር እንደምታዩት ከዚህ በፊት በናቹራል ወይም በጤናማ በጂም ብቻ ነበር ያመጣው። ከዛ ከቅርብ ጊዜ ወዲህ እንግዲህ በጣም አጭር ጊዜ ነው ራሱ ስቴሮይድ መጠቀም ወይም ፒኢዲ መጠቀም ከጀመረ ማለት ነው። በዚህ አጭር ጊዜ ውስጥ ግን ለሞት ተዳርጓል ማለት ነው። ቤት ውስጥ ሞቶ ነው የተገኘው። 2.3 ሚሊዮን ፎሎወር ያለው ሰው ነው ኢንስታግራም ላይ እና በአደባባይ ነበረ ፒኢዲን እንደሚጠቀም ለሰዎችም ኦፊሻሊ ሲመክር የነበረው። በመጨረሻ ግን እሱ በኤችሲኤም ወይም ደግሞ ሃይፐርትሮፊ ካርዲዮማዮፓቲ በምንለው በሽታ እንግዲህ ሞቶ የተገኘው ማለት ነው። እስካሁን ያለው ውጤቱ ላይ የተጻፈው ኤችሲኤም እንደሆነ ነው። ስለዚህ ስቴሮይድ ለመጠቀም ያሰባችሁ እንዲሁም ደግሞ እየተጠቀማችሁ ያላችሁ ቶሎ ብላችሁ አቁሙ እባካችሁ። በጤናማና በሰላማዊ መንገድ ነው ሰውነታችንን መገንባት ያለብን። እወዳችኋለሁ። ኤቢ ሄልዝ ፊት